የማታፍሩበት አፋችሁ ሞልታችሁ እንዳትናገሩ የማያደርጋችሁ ነገር አታውሩ። ካፋችሁ አይውጣ። ዛሬ ለተናገርነው ነገ ዋጋ አስከፍለናል። ነገ ከሰው ፊት አያቆመንም። አንቺ እኮ እንደዚህ ብለሻል፣ አንቺ እኮ እንደዚህ ነበርሽ፣ አንቺ እኮ ይሄንን ነገር በመጣ ሰዓት እንደዚህ ብለሽ ነበር እንድትባሉ አትሁኑ፣ አትወላውሉ። በአንድ መስመር ይዛችሁ ሂዱ እባካችሁ፣ ልለምናችሁ። ፈጣሪ አምላክ ይጠብቃችሁ ባላችሁበት። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ፈጣሪ አምላክ ሲወዳችሁ ሰው ይሰጣችኋል አይደል? ፈጣሪ አምላክ ሲወዳችሁ ሰው ይሰጣችኋል፣ እሱ አይደለም። እኔ እግዚአብሔር ሲወደኝ እነ ብሩኬን አሳወቀኝ። ከነ ብሩኬ ደግሞ እነ ብሩኬን ደግሞ እናንተን ሰጡ። አመሰግናቸዋለሁ። ፈጣሪ አምላክ ይጠብቃቸው። ድንግል ማርያም ያሰቡትን ደረጃ ደርሰው ትልቅ ደረጃ ደርሰው ወልደው ከብደው ስመው ለማየት ያብቃኝ። ፈጣሪ አምላክ ይጠብቃቸው። ያሰቡበት ደረጃ ይድረሱ። ክፉ አይንካቸው። ከመጣባቸው ነገር ቅዱስ ሚካኤል አባቴ የመጣባቸው የውሸት ዜና እሱ ቀዶላቸው ወደ ቤታቸው ተመልሰው ወደ ድሮ ሳቃቸው ተመልሰው ይመለሱልን። ፈጣሪ አምላክ ይመልስልን። እመቤቴ ትጠብቃቸው ከክፉ ነገር፣ ከእንቅፋት ትጠብቃቸው። እንቅፋቱ እሱ ይጥረግላቸው። ቅዱስ ሚካኤል ከፊት ለፊታቸው ይቅዲያ። እኔ እግዚአብሔር ሲወደኝ፣ እግዚአብሔር ሲያከብረኝ፣ እግዚአብሔር ሲወደኝ እነሱን ሰጠኝ። እነሱ ደግሞ እናንተን ሰጡ። እመቤቴ ትጠብቃችሁ። ሁላችሁም እዚህ ጋር ያላችሁ እህቶቼ ስለ እናንተ አውርቼ አልጠግብም። ስለ እናንተ እመቤቴ ምስክሬ ናት። እኔ ማልቀስም አልፈልግም። መጽናኛዎቼ ናችሁ። በሰው ሀገር ምጽናናው እናንተን ሳይ ነው። ምስቀውም እናንተ ጋር ስመጣ ነው። ፈገግም ብዬ አውርቼም ሀዘኔንም እንትኔንም ችግሬንም ረሳባችሁ እህቶቼ ናችሁ። ፈጣሪ አምላክ እናንተን የሰጠኝ አምላክ የተመሰገነ ይሁን። ወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። ፈጣሪ አምላክ እናንተን ይጠብቃችሁ። በጣም ነው የምወዳችሁ። ብሌንዋ አቤብቲ የውሸት አይደለም። በጣም ነው የምወዳችሁ። ሰላም ነሽ እናቴ? ሰላም ነኝ። ምረው ይሄ ቀላል ነገር ነው። አትጨነቂ፣ አታስቢ። በጣም ሲምፕል ነገር ነው። እኛም እንወድሻለን፣ እናከብርሻለን። ያንቺን ሳቅና ደስታ ነው የምንፈልገው። መስመር ስለ ሰዓትሽ ነው ጣልቃ የገባሁብሽ የኔ ውድ። እሺ። እና የዛሬውን አላህ ደስታውን ነገር ያምጣልን። እንወድሻለን፣ እናከብርሻለን የኔ ውድ። ገስ ላይ ስናጣሽ ቅር ይለናል። ለዛ ነው ብሌንስ የምንለው። አንቺ ብቻ አይደለም የምትወጂን፣ እኛም ለአላህ ብለን እንወድሻለን የኔ ውድ። እና ነብዬ ለኔም ጸሎት አድርጎልኝ እስኪ ኢንሻአላህ አላህ ልባችንን፣ የልብሽን፣ ያሰብሽውን፣ ያቀድሽውን አላህ ያሳካልሽ። አሜን። ብርቱካን በልቼ ነበረ አልተስማማኝም። ለሐውለ ቆተ ብላ ያላችሁ ዘርበይልኝ ፍራንክ ነው ፍራንክ ነገር አረ ዘርፊው መስመር አረውዝ ብላተ ሆዴ እየቆረጠኝ ነው ወላሂ። በስቲ እና ተነስተሽ ሎሚ ጠጪ። እኔ ደግሞ የከፋት ነገር አለ ብዬ መቀንትን ማለት ነው። አረ ሰላም ያለው ምን ልጠጣም እየነብሩክ ጋር ይጠብቃቸው። አንተ ቁም ነገር እየተወራ ጣልቃ ትገቢያለሽ። በአላህ ቁም ነገር እየተወራ ኧረ ቢስሚላህ። እሺ ሂዱበት። ለማንኛውም ወይኔ ሀይሚዬና ብሩኬ ነቤቴ ድንግል ማርያም ትጠብቃችሁ። ብሌን የኔ ቆንጆ አንቺን ፈገግ በለን እንደዚህ እና ደስታችን ደግሞ ነቤቴ ድንግል ማርያም ምዘልቅ ያርግልን። ዛሬ ደግሞ ተደስተን እና ምሽ ያርግን ፈጣሪ እና በጣም ሁላችን ብላችኋል ማለት አሁን ምንም ሙላ ነገር የለም። ነቤቴ ድንግል ማርያም ትጠብቃቸው እነሱ ሁላችን ፈጣሪ ይጠብቀን። በጣም ነው የምወዳችሁ። ምንም ቃላት የለኝም። ማርያም ሁላችሁ ስለ እንትን ስላላችሁ ምንም ምን ነገር ቃላት የለኝም። አብሽሬ ነው ወድሽ። በጣም እናመሰግናለን። ብሌኔ ዛሬ ደግሞ የማን ለቅሶ ነገሩሽ? ጥቁሩ ደለሽ የሁላችሁን ጸሎት ይሰማ። አሚና ጸሎታችሁ ይሰማ። ቆርጦኝ ነው ሆዴ ቆርጦኝ ነው እንደሆነ እያደረገኝ ነው።
ፈጣሪ ልክ ነሽ እህቴ፣ ልክ ነሽ እህቴ። ሁሉ የመጣውን ሁሉ እንቀበላለን። አብሽሪ። አዎ ምንድነው? ማን መጥቶ ነው? ማን መጥቶ ነው? ታች ላይ እህቴ ነው እያደረገች ያለችው። ምንም ይሁን የመጣውን በጸጋ እንቀበላለን ነው ያለችው። ሌላ ነገር አላለች። ሊቀልድ ሰው ሁሌም ቢታመም ራሱ አታዝኑለት። አብሽሪ የኔ ወዳው፣ ዝግጁ ነን እኛ። እናንተም ዝግጁ ሆነ። ኢንሻአላህ ባሰብነው ባለምነው ደግሞ ባቀድነው ዱአ ባደረግነው ደግሞ የተሻለው ነገርና የሚያስፈልገን ይመጣል። አብሽሩ። ከዚህ ከበደ እውነት ነው እና እንደ ጸሎታችን ደግሞ ፈጣሪ ሰምቶ ዛሬ የመጨረሻ ቀን ያርግልን፣ የደስታችን ቀን ያርግልን። አሜን። ሳራዬ አሜን። ውዴ ከታች እያመንት አሜን 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 ያሰማል። አሜን። ከልባችሁ ዱአ አድርጉላችሁ። ጨረሳችሁ? እንዴት ናችሁ? ደህና ናችሁ? ያስተጋባል። ነብዌ እንዴት ነሽልኝ? ነብዌ ተታች እንደው ሳዳምጥሽ ነበር። ያችን ልጅ እኮ አገኘኋት። የኔ ቆንጆ ከታች አሜን እያለኝ ነው። የኔ መልካም ደህና ነሽ? አግኝቼሻለሁ። በቃ ተገናኝተናል፣ እናወራለን። የኔ ቆንጆ የኔ ሸበላ ምን ያረግሽ ነው? ነብዌ ደህና ነሽ ግን? አልተገናኘንም ዛሬ። አይዞሽ። ለማንኛውም እንኳ ብትን እያልሽ ነበረ። እኔም ሆነ ቤት ልገባ ነበረ። አንዲት ትልቅዬ ሴትዮ ነበረ። እሷን ሸቅቤ እናት ናት ምን ብዬ ልምከር ብዬ ተውኳት። ልገባ አልኩና ተውኳት። መጃጃል እሷ ጋር ይጃጃሉ። እዛ አይሰሙም እነሱ ምንም። አይዟት ናሾው ሲዬ እንዴት ነሽ? አይሰማም ድምፅሽ። ቅድም የታርገ ነበር። ብሌን ቀጥ ብላ ቆማ ነበረ። ማን ነው እንደዚህ ያቆማት? ይዬ ለማን ለማሳየት ብላ ነው። አላሳችሁም እኮ አታት አብያት ትናንትና ስለሌለህ ብሌን ፍልት ብሎባት ነበረ ማታ። አረቡዬ ፍልት ኧረ በስመ አብ። ሽማግሌውም አልቻልነውም፣ እሷም አልቻልናትም። ማታ ተይኝ አረቢያት ሼር አድርጉልኝ እያልኩኝ ነበረ እኮ። ዛሬ እንግዲህ ጠጣ እንግዲህ ይኸውልሽ፣ በዚህ በድስት ግድ ያለች ነው ዛሬ ብሌንዬ። የሀገር ቤት ማማ ጉራጌዎቹ መሰርሽ እኮ ደንበኛ ጉራጌ እንደሆነች ዛሬ ነው ያስታወቀው። ነገ ያቦዬ ዝክር አለብን፣ ድግስ እየደገስን ነው። በይ ለሁላችንም አስብን። ቤተክርስቲያን ስትሄጂ ለእኛም ጸልይልን። እንግዲህ መድኃኒዓለም ይጠብቃችሁ፣ ጸልይላችኋለሁ። እሱ ያስባል። የሰውየው ቲሸርት ነው የለበስሽ ዛሬ? አዎ የሰውየው ሁለት ሰው ይከታል። የእሱ ቲሸርት ነው። የእሱ ቲሸርት ኧረ ጉድ ነው። ደንበኛ ዶሮ እየተሰራ ነው። ዘርፌ ዶሮ ልመጅ እስኪ። ሾርባ ብቻ ሳይሆን ዶሮም ከሰው ተማሪ። እዚህ ውስጥ 35 ሰዎች አላችሁ፣ ሳውዲ አረቢያ ያላችሁ። አሁኑኑ ቀይላኩ። አንቺ ሙያ እንዳለሽ ነገር ሚሚ ስታወሪ ነው እኮ ነው የሚገርመኝ። ዘርፌ እኔ እኮ በጠላ ብቻ እኔ ሙያ አለኝ። የፈለገ ነገር ሚሚ አሁን ጥሩ ወጣየች። ልቧ ላይ እንትን አለ፣ ተንቀጠቀጠ። ታያት እሷ። አይገርምም? አይቶት የማያውቁት ነገር ሲያይ እኮ ያንቀጠቅጣል ልብን። ትክክል። አሁንም የሰራሁት ባሳያት ትወድቃለች ብለን የዘርፍዬ የራስ ምሳይን የሰራሁት ብታይ ትወድቃለች። ይቅር ጂጂዬ፣ ሰላም ነሽ? እንዴት ነሽ? ነብዬ ኔትወርክ የለሽም ቲጂዬ። እናቴ ይቅርብሽ፣ ጥንቅር ብሎ ይቅርብሽ ሾርባ። እናቴ ተይ፣ መሞት ካልፈለግሽ በስተቀር ሾርባ ላኩልኝ አትይ። አይ እንደሷ መስከረ የፈለጋችሁ ናት ነው ስለ ሾርባ የምታወሩት። ሾርባው ላይ አረቄ አለ፣ ጌሾ አለው፣ ብቅል አለው። ትፈልጉታላችሁ? ምን ያለ ቃሪያ አለ? ምን የሌለ ነገር የለም። ቃሪያ አለ።
ስፕሪስ የሆነ ሾርባ ነው። አዎ ተፈልጋችሁ ለተመሰለ እንደው ያላችሁ ሚሚ ወይዬማ አንቺ ብሌን ከኋላ ጨምሯል ካገባች በኋላ አየሽ? አዎ እኔም ገርሞኝ የለም ሌላ ነገር እንዳይፈጠርብን ሞላ ሞላ አለች እኮ ሞላ ሞላ ሌላ ነገር እንዳይኖር እኔ ፈራሁልሽ እኮ ረፉዬ ጉድ እንዳና ሞላ ሞላ አለ ሞላ ሞላ እኔ ፈርቻለሁ። እንዳናቀው ነው ቲሸርቱን ለብሰሽ የመጣሽው እና ኧረ ከነቁመታችን የሚያስገባ ይዛ መጣች እኮ ሚሚዬ። ወይዬማ ደረቷ ላይ ያለው ማበጥ አበጥ አለ፣ ከኋላ ማበጥ አበጥ አለ። አድገሻል። ጉንጯን አየችው። ከጉንጯን አታውቂም? በስላለች አለ ቡሩኬ በስላለች ብሏል። ትላንት የለችም ብለሻል ስትባረቂባቸው የነበርሽው። ኧረ አልቻናትም። ረቢያቴ ማታው ጥጋብ አይደለም። ተይኝ እኔ አረብ ማግባት በዚህ ልክ ለውጥ ከሆነ ኧረ እኛም የሚፈለግልን እንሞክረው እንጂ እኛም እንሞክር እያልኩ እንሞክር ደግሞ እኮ እድሜው ገፋ ያለ ጠፈፍ ያለ ነው ይሻላል። 70 ዓመት ሳይሻል አይቀርም። አንቺ ወገው የተከበረ ሚሚዬ ምራቁን ዋጥ ያለ ስትባል እኮ ምራቁን ጭራሽ የሌለውን እኮ ነው አግብታ እንደዚህ ያማረባት። ይኸውልሽ ከኋላ ማሻአላ ተይ ሰውዬ ተይ ሽና ዋርኒንግ እንዴ ወደዛ ሄጃ ሳይጨሽ ዋርኒንግ እንዳይሰጥ ማሻአላ የድግስ ቤት ምግብ አምሮናል። ናንዬ የሚያምራታል። የታለች ወትርዳለች እንዴ? እጃችሁን አውጡ። ሳውዲ አረቢያ ያላችሁ ጅዳ እስቲ አውጡ። እዚህ ውስጥ ስንት ሰው አለ? 32 ሳውዲ አረቢያ ያለ አንድ ቁጥር ጻፉ። ይላክልሽ እንዴ ነውዬ ቋጥር ይላክ ሆነ ያለው ቅርብ ነው ስትባይ ጊዜ በመኪና ይመጣል ስትባይ ጊዜ እንትና ጠይባዬ አንቺ ማርያም ነች እኮ ጅዳ ነው ያልኩት እናቴ። በእግር የሚመጣማ ቢሆን በእግር መጥቼ እናንተ ጋር ስራ አልገባም ነበር ወላሂ። በመኪና አሁን እኮ ይኸውልሽ እነዚህ የሚመላለሱ ሊዝናኑ ጅዳ እናንተ ጋር ደርሰው የሚመለሱ አሉ እኮ። ሰው ቢፈለግ እንትን እኮ ይዘው ያልፋል። አለይኩም ሰላም ወራህመቱላሂ ወበረካቱ። ጠይባ እንዴት ነሽ ውዴ? አለሁልሽ ብሌን፣ እንዴት ነሽ? እነዚህ አሁን ኡምራ የሚመጡ የለም። ኡምራ ከሚመጡ ጋር ነው አስገቡኝ እኮ ብዬ ነው የጻፍኩት። አንድ ቁጥር ነው አለ ያልሽኝ መስሎኝ እኮ ነው። ጅዳ ከሆንሽ ፈትፍታችሁ ላኩልኝ ልል ነው። ሰከላ ምን ነው ጅዳ አይደለሽም መሰለኝ። አንድ ቁጥር ጻፍሽ። እኔ የምላችሁ እሺ ሌላ የምትዩ እንጀራ ነው የፈለግሽው? ነቡ ምንድን ነው የፈለግሽው? እኔ ይኸውልሽ ከሆቴል መገዛት አልፈለግኩም እንጂ ከሆቴልማ ሰውዬውን አምጣልኝ ማለት እችላለሁ። ነቡ የሆቴልማ የት ነሽ? ጅዳ ነኝ እኮ። እዚህ እኮ አሉ ሪያድ የሚያደርሱ ቤት ድረስ ቤት የሚሰሩ ያሉ ኢትዮጵያኖቹ። የሆቴልማ አሁን ራሱ ቁጥር አለኝ እኮ። የሆቴልማ ደውዬ ራሳቸው ይዘውልኝ ይመጣሉ። እኔ ቤት ውስጥ ነው የሚሰሩት። ቤት ውስጥ ነው የምሰራው። ቤት ዋራሷ የሽያጭን አልፈለኩም። የቤት የሚሰራ ሽያጩ በርበሬው ጨጓሬን እያመመኝ ነው። ግን የቤት ስትሰሪ ንጹህ ነው የሚሰራው።
እናቴ ቤቴ ብሄድማ ሁሉም ነገር አለ። ቤት ስላልሄድኩ ነው። ሽሮ አልፈልግም። ማሩፍ ነው። አረ ብሌን ሻሹን ጥቁሩን ሻሹን አንሺ። አማትሽ ያለሽ የሰውዬው ሊሞት አይደል? እንደ ቀድማ ማሰሯ ነው እኮ ያጋባሽም አንቺ የምትገሊውም አንቺ። ላና እስቲ አስቢ። ይሄማ ደብተር የሆነ ሰውዬ አይሞትም። ማሻአላ ደብተር የሆነ ሰውዬ አይሞትም። አስታወቀች። ሻሿን እንደ ጉራጌ እናት ነው ያሰረችው። ማሻአላ ላግን ሞላ አለች አይደል? ሚሚዬ ሞላ አለች። ረዘ ብሌንዬ መለየት አቃተን እኮ ከላይ እስከ ታች እኮ ነው የሞላችው። ፍታውን ትበላለች። ከዛ ከሰውየው ጋር እኔ እኮ ነጮቹ እንደዚህ ደስታ የሚሰጠው አይመስለኝም። ለካ እንደዚህ የሚያስደስት እኮ ነው። ችግር የለውም። እንዲያውም አስበሽዋል ሚሚዬ? ወገብ ያለው ቢሆን ደግሞ ከዚህ በላይ ያምራባታል። ወገብ የሌለው እንዲያሳምራት ሙሽራ ትሆን ነበር ከዚህም በላይ። አዎ እኔ በጨረቃ በነፍሳለች ግን በህይወት አለች። ጀሩ ሚዩት ናት።